የተወደዳችሁና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ይብዛ እያልን በየትኛውም የዓለም ዳርቻ የምትኖሩ ርቀት ጊዜና ቦታ ሳይገድበን ዘመኑ ባፈራው ቴክኖሎጂ በመታገዝ ማለትም በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም ሌሎች የሶሻል ሚዲያ አማራጮችን በመጠቀም ትምህርት በኦንላይን በማስተማር ላይ እንገኛለን። የምናስተምራቸው የትምህርት አይነቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን ያካትታል። መማር የምትፈልጉና ህፃናት ልጆቻችሁን ማስተማር የምትፈልጉ ወላጆች ከታች ባስቀመጥነው ስልክ በመደወል መማርና መከታተል ትችላላችሁ። የተወደዳችሁ የቻናላችን ቤተሰቦች ዛሬ ወደ እናንተ ልናደርስ ያዘጋጀነው ዝግጅት የአማርኛ መሰረታዊ ፊደላት ወይም ሆሄያት ናቸው። እነዚህን ሆሄያት ወይም ፊደላት ድምፃቸውን፣ ቅርጻቸውን በትክክል ማወቅ ከቻል አማርኛን በቀላሉ ማንበብና መጻፍ ያስችለናል ማለት ነው። ስለዚህ በቀጥታ ወደ ዝግጅቱ ሳልፍ ይህች የምታዩት በአማርኛ የፊደል ገበታ የመጀመሪያዋ ፊደል ሀ ወይም ደግሞ ሀሌታው ሀ የምትባለዋ ናት። ስለዚህ ይህችን ከመጀመሪያው ወደ መጨረሻው እቆጥራለሁ። ተከታተሉ። እሺ፣ ስቀጥል ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እደግመዋለሁ። እሺ፣ ይቺ ሃ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እሺ፣ ቀጥላ ያለችው ይችኛዋ ደግሞ ይቺ ለ ትባላለች። ለ። እሺ፣ ስቀጥል ስቆጥረው ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። እደግመዋለሁ። እሺ፣ ከዚህ ሲጀምር ከመጀመሪያው ወደ መጨረሻው ማለት ነው። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። እሺ፣ ቀጥሎ ያለው ይች ደግሞ ሀ፣ ሐመሮሃ ምንላት ሐመሮሃ የምትባለዋ ይች ናት። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እደግመዋለሁ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ይችኛዋ ደግሞ ይቺ መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። እደግመዋለሁ በድጋሚ ስቆጥረው መ፣ ሙ፣ ሚ፣ ማ፣ ሜ
ን ሞ። እሺ ይችኛዋ ደግሞ እሺ 3 ጣቷ ወደ ላይ ዞረችዋ ሰ ትባላለች። ሰ። እሺ ስቆጥረው ከመጀመሪያ ወደ መጨረሻው ሰ ሱ ሲ ሳ ሴ ስ ሶ። እደግመዋለሁ በድጋሚ ስቆጥረው ሰ ሱ ሲ ሳ ሴ ስ ሶ። እሺ ይችኛዋ ደግሞ ይች የምታያት ረ ሩ ሪ ራ ሬ ር ሮ። እደግመዋለሁ ከመጀመሪያው ወደ መጨረሻው ስደግመው ረ ሩ ሪ ራ ሬ ር ሮ። እሺ ቀጥላ ያለችው ይቺ ሰ ሰ። እሺ ስቆጥረው ሰ ሱ ሲ ሳ ሴ ስ ሶ። እደግመዋለሁ በድጋሚ ስቆጥረው ይህን ሰ ሱ ሲ ሳ ሴ ስ ሶ። እሺ ቀጥሎ ያለህኛው ደግሞ ይሄ ሸ ይባላል። እሺ ስቆጥረው ሸ ሹ ሺ ሻ ሼ ሽ ሾ። እደግመዋለሁ በድጋሚ ስቆጥረው ሸ ሹ ሺ ሻ ሼ ሽ ሾ። እሺ ቀጥሎ ያለው ይሄ ደግሞ ይችኛዋ ቀ። እሺ ስቆጥራት ቀ ቁ ቂ ቃ ቄ ቅ ቆ። እደግመዋለሁ ቀ ቁ ቂ ቃ ቄ ቅ ቆ። እሺ ቀጥሎ ያለው ይሄኛው ደግሞ ይሄኛውን ስቆጥረው በ ቡ ቢ ባ ቤ ብ ቦ።
እደግመዋለሁ በድጋሚ ስቆጥረው በ ቡ ቢ ባ ቤ ብ ቦ ተ ቱ ቲ ታ ቴ ት ቶ እደግመዋለሁ። አንዴ እደግመዋለሁ። እሺ ተ ቱ ቲ ታ ቴ ት ቶ። እሺ ቀጥሎ ያለው ይችኛዋ ደግሞ ይቺ ቸ ቹ ቺ ቻ ቼ ች ቾ እደግመዋለሁ። ቸ ቹ ቺ ቻ ቼ ች ቾ። ቀጥሎ ያለው ደግሞ ይችኛዋ ይቺ የ ትባላለች። የ ዩ ይ ያ ዬ ይ ዮ እደግመዋለሁ። የ ዩ ይ ያ ዬ ይ ዮ። እሺ ይችኛዋ ደግሞ ይቺ ነ ኑ ኒ ና ኔ ን ኖ እደግመዋለሁ። ከመጀመሪያው ወደ መጨረሻው ማለት ነው። ወይም ደግሞ ከአንደኛው ወደ ሰባተኛው ማለት ነው። እሺ ስቀጥል ነ ኑ ኒ ና ኔ ን ኖ። እሺ ቀጥሎ ያለው ይሄኛው ደግሞ ኘ ይባላል። እሺ ስቆጥረው ኘ ኙ ኚ ኛ ኜ ኚ ኞ። በድጋሚ ቆጥረዋለሁ። በድጋሚ ስቆጥረው ኘ ኙ ኚ ኛ ኜ ኚ ኞ። እሺ ቀጥሎ ያሉት እነዚህ ደግሞ እነዚህኛዎቹ ይህንም ከመጀመሪያው ወደ መጨረሻው ሄዳለሁ ማለት ነው። ወይም ደግሞ ከአንደኛው ወደ ሰባተኛው እያንዳንዱ ፊደል 7 ዝርያ ያለው አ ይባላል። ከመጀመሪያው ወደ መጨረሻው ሄዳለሁ ማለት ነው። ስለዚህ አ ኡ ኢ አ
ኤ እ ኦ እደግመዋለሁ። እሺ አ ኡ ኢ አ ኤ እ ኦ። እሺ ቀጥሎ ያለው ይሄኛው ደግሞ ይሄ ከ ይባላል። እሺ ይህንም ከመጀመሪያው ወደ መጨረሻው በድጋሚ ቆጥረዋለሁ። ከ ኩ ኪ ካ ኬ ክ ኮ እደግመዋለሁ አንዴ። እሺ ከ ኩ ኪ ካ ኬ ክ ኮ። እሺ ቀጥሎ ያለው ይሄኛው ደግሞ ይሄኛው ሀ ይባላል። ይህንም ከመጀመሪያው ወደ መጨረሻው ከግራ ወደ ቀኝ እቆጥራለሁ ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ እደግመዋለሁ ሀ ሁ ሂ ሃ ሄ ህ ሆ። እሺ ቀጥሎ ያለው ይሄኛው ደግሞ ከርሰሩን ተከትላችሁ እያንዳንዱን ሆሄ አንደኛው ከሁለተኛው ሁለተኛው ከሶስተኛው የሚለይበት እንድታውቁት ከርሰሩን ተከትላችሁ ቅርጹን ድምጹን ለማወቅ መቁጠር ማለት ነው። እሺ ይቺ ደግሞ ወ ትባላለች። እሺ ይቺን ስቆጥራት ወ ው ዊ ዋ ውዬ ው ዎ እደግመዋለሁ ወ ው ዊ ዋ ዌ ው ዎ። እሺ ይችኛዋ ደግሞ ቀጥላ ያለችው አይቺ ሁለት ቋሚ አንድ አግዳሚ ሆና የተመሰረተችዋ ፊደል ይቺ ዘ ትባላለች። እሺ ስንቆጥራት ዘ ዙ ዚ ዛ ዜ ዝ ዞ። እሺ በድጋሚ ቆጥረዋለሁ ዘ ዙ ዚ ዛ ዜ ዝ ዞ። እሺ ይህን ቪዲዮ ከመጀመሪያው እስከ መጨረሻው በትክክል ከርሰሩን ተከትላችሁ ብታዩትና ብትቆጥሩት እርግጠኛ ነኝ እያንዳንዱን ሆሄ ድምፁን ቅርጹን በትክክል መለየት ትችላላችሁ ማለት ነው። እያንዳንዱን ሆሄ ድምፁን ቅርጹን ለያችሁ ማለት ደግሞ አማርኛን በቀላሉ ማንበብና መጻፍ ትችላላችሁ ማለት ነው። ስለዚህ ከመጀመሪያው እስከ መጨረሻው ቪዲዮውን በትክክል ብታዩትና ብታዳምጡት በቀላሉ የሆሄያትን ድምፃቸውና ቅርጻቸውን መለየት ያስችላችኋል። ስለዚህ ቪዲዮውን ስታዩ ላይክ፣ ሸር፣ ሳብስክራይብ ማድረግ አይዘነጋም።
ደግነት ለራስ ነው። በሌላ ዝግጅት እስከምንገናኝ ድረስ ቸርን ሰንብት። መልካም ጊዜ፣ መልካም ቀን